ዋና ዋና ዜናዎች የእስራኤል ወታደር በሊባኖስ የኢየሱስ ክርስቶስ ሐውልትን ማውደሙን ቁጣን ፈጥሯል። ሂዝቦላ ለሰላም አስከባሪ ሞት ተጠያቂ ነው ተባለ። ቴህራን አዲስ ውይይት ለማድረግ ምንም እቅድ እንደሌላት ገለጸች። ሰሞኑን አንድ የእስራኤል ወታደር በሊባኖስ የኢየሱስ ክርስቶስ ሐውልት ሲመታ የሚያሳይ ምስል በማህበራዊ ሚዲያ መውጣቱን ተከትሎ ከፍተኛ ውግዘትና ቁጣን አስነስቷል። የእስራኤል ጦር በደቡብ ሊባኖስ የሚገኝ አንድ ወታደር የኢየሱስ ክርስቶስ ሐውልት ሲመታ የሚያሳይ ምስል በማህበራዊ ሚዲያ ላይ የሚሰራጭ ምስል ትክክለኛና ከሰራዊት አንዱ የሚያሳይ መሆኑን ተረጋግጧል። ምስሉ አንድ የእስራኤል ወታደር መዶሻ ተጠቅሞ በመስቀል ላይ ተሰቅሎ የነበረውን እና ከመስቀል ላይ የወደቀውን የኢየሱስ ክርስቶስን ሐውልት ጭንቅላት ሲመታ ይታያል። ይህን ተከትሎ በመላው ክርስቲያን ቁጣን ቀስቅሷል። የእስራኤል ጦር ሰኞ ዕለት በይፋዊ የኤክስ አካውንት ላይ ባወጣው ጽሑፍ ወታደሩ ባህሪ ከወታደሮቹ ከሚጠበቀው ሴት ጋር ሙሉ በሙሉ የማይጣጣም መሆኑን አክሏል። ክስተቱ በሰሜን ኮማንዶ እየተጣራ ሲሆን በአሁኑ ወቅት በአዛዥ ሰንሰለቱ በኩል እየተፈታ ነው ሲል ወታደራዊ ኃይሉ አክሎም ተገቢውን እርምጃ ወስዷል ብለዋል። የሚዲያ ዘገባዎች እንደሚያሳዩት ሐውልቱ የሚገኘው በእስራኤል ድንበር አቅራቢያ በምትገኝ ዴብል በምትባል የክርስቲያን መንደር ውስጥ ነው። የዴብል ማዘጋጃ ለኤፍፒ እንደተናገረው ሐውልቱ በመንደር ውስጥ የሚገኝ ቢሆንም ጉዳት ደርሶበት እንደሆነ ማረጋገጥ አልቻለም። የእስራኤል ጦር ሐውልቱ ወደ ቦታው ለመመለስ ከማህበረሰቡ ጋር እየሰራ መሆኑን ተናግሯል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር ክስተቱን አሳፋሪ ሲሉ ጠርተውታል። እስራኤልም የተለያዩ ሃይማኖቶችንና ቅዱሳን ምልክቶቻቸውን የምታከብር ሀገር ነች ብለዋል። በደቡብ ሊባኖስ የአይዲኤፍ ወታደር ክርስቲያን ሃይማኖታዊ ምልክት ማበላሸት ከባድና አሳፋሪ ነው ሲል በኤክስ ላይ ጽፏል። የመከላከያ ሰራዊቱ የአይዲኤፍ ለሰጠው መግለጫ ክስተቱን በማውገዙና በጉዳዩ ላይ ምርመራ በማካሄዱ አመስግነዋል። ይህን አስቀያሚ ድርጊት የፈጸመ ማንኛውም ሰው ላይ አስፈላጊውን ጥብቅ እርምጃ እንደሚወስድ እርግጠኛ ነኝ። ይህ አሳፋሪ ድርጊት ከሴቶቻችን ጋር ሙሉ በሙሉ የሚቃረን ነው። እስራኤል የተለያዩ ሃይማኖቶችና ቅዱሳን ምልክቶቻቸውን የምታከብር፣ በእምነት መካከል መቻቻልና መከባበር የሚጠብቅ ሀገር ናት። ለዚህ ክስተትና ስሜቱ ለተጎዳው ለእያንዳንዱ ክርስቲያን ይቅርታ እንጠይቃለን ብለዋል። የመከላከያ ሰራዊቱ ዛሬ በደቡብ ሊባኖስ የሚኖሩ ነዋሪዎች ከተወሰኑ የመንደሮች መስመር ወደ ደቡብ እንዳይንቀሳቀሱ ወይም በሊታኒም ወንዝ አቅራቢያ ወደሚገኙ አካባቢዎች እንዳይቀርቡ አስጠንቅቋል። የሂዝቦላ እንቅስቃሴ ቀጣይነት ባለው መልኩ በመግለጹ ምክንያት ጦሩ በአካባቢው የተኩስ አቁም ስምምነት ወቅት ማሰማራቱን ቀጥሏል። የወታደሩ ቃል አቀባይ አቤቻይ አድሬ በሰጡት መግለጫ ሲቪሎች ተጨማሪ ማስታወቂያ እስኪወጣ ድረስ ወደ በርካታ የድንበር መንደሮች እንዳይመለሱ አሳስበዋል። ይህ የደህንነት ስጋቶችን በመጥቀስ ነው። ሂዝቦላ ለሰላም አስከባሪ ሞት ተጠያቂ ነው በማለት የተባበሩት መንግስታት ጊዜያዊ ኃይል በሊባኖስ ከሰሰ። የዩኤንኤፍኤል ቃል አቀባይ እንዳሉት የመጀመሪያ ምርመራዎች ባለፈው ቅዳሜ በደቡብ ሊባኖስ ለተፈጸመው የሰላም አስከባሪ ሞት ሂዝቦላ ተጠያቂ ነው አሉ። ዳኒ ጋፋሪ በአርቲ ሞርኒንግ አየርላንድ ላይ ባደረጉት ንግግር የዩኤንኤፍኤል ፓትሮል በደቡብ ሊባኖስ ውስጥ ፈንጂ መሳሪያዎችን ከመንገድ ሲያጸዳ ጥቃት ሲሰነዘርባቸው እንደነበር ተናግረዋል። አንድ የፈረንሳዊ የሰላም አስከባሪ ተገድሏል፣ ሌሎች ደግሞ 3 ቆስለዋል፣ ሁለቱ ደግሞ ከባድ ጉዳት ደርሶባቸዋል። ሚስተር ጋፋሪ እንዳሉት የሊባኖስ መንግስታት ጥቃቱን እንዲመረምር ጥሪ አቅርቧል። በተጨማሪም ሁለቱም ወገኖች ለተኩስ አቁም ግንኙነት ቁርጠኛ ሆነው እንዲቀጥሉ ጥሪ አቅርበዋል ብለዋል። የዩኤንኤፍኤል የሊባኖስ መንግስት ለዚህ ክስተት ወንጀለኞችን ለመለየትና ተጠያቂ ለማድረግ ምርመራ እንዲጀምር ጥሪ አቅርቧል። ይህም የጦር ወንጀል ተብሎ ሊገለጽ ይችላል ብለዋል። ከአርብ ጀምሮ ዩኤንኤፍኤል ከሊባኖስ ወደ እስራኤል የተኮሰ ምንም አይነት ሚሳኤል አላየንም፣ ነገር ግን የአይዲኤፍ ጥሰቶች አይተዋል ብለዋል። የሰላም አስከባሪዎቹ የመከላከያ ሰራዊት አባላት በሰማያዊ መስመር ላይ የሚያደርጉትን እንቅስቃሴ ተመልክተዋል ሲሉ አክለዋል። በሰማያዊ መስመር አቅራቢያ የሚገኙ የዩኤንኤፍኤል ወታደሮች በሙሉ የአየርላንድ የሰላም አስከባሪ ወታደሮችን ጨምሮ በርካታ የደህንነት ችግሮችን ተቋቁመው እየሰሩ መሆናቸውን ተናግረዋል። የሊባኖስ ፕሬዝዳንት ንግግራቸው ወረራውን ለማስቆም ያለመ ነው ሲሉ ተናገሩ። የሊባኖስ ፕሬዝዳንት ጆሴፍ አውን ዛሬ እንዳሉት ከእስራኤል ጋር የታቀደው ውይይት በደቡብ የእስራኤልን ወረራ ለማስቆም ያለመ ሲሆን የቀድሞው አምባሳደር ሲሞን ካራሞን የልዑኩ ቡድን እንዲመሩ ሾመዋል። ሚስተር አውን በሰጡት መግለጫ የድርድር ምርጫዎች ግጭቶችን ማስቆም፣ የእስራኤልን የደቡብ ክልሎችን ወረራ ማስቆምና የሊባኖስ ጦር ከእስራኤል ጋር በዓለም አቀፍ ደረጃ እውቅና ባለው የደቡብ ድንበር ላይ ማሰማራት ነው ብለዋል። ሚስተር አውን በዋሽንግተን ካራም የቀድሞ የሊባኖስ አምባሳደር ድርድሩን እንዲመሩ ሾመዋል እና ውይይቱ ከሌሎች ድርድሮች የተለየ እንደሚሆን ተናግረዋል። ይህም ሰፊው የመካከለኛው ምስራቅ ጦርነትን ለማስቆም የአሜሪካ ኢራን የዲፕሎማሲ ግንኙነትን ለማመልከት ነው ብለዋል። አሜሪካ የኢራን የጭነት መርከብን ከያዘች በኋላ ቴህራን አዲስ ውይይት ለማድረግ ምንም እቅድ እንደሌላት ገለጸች። አሜሪካ በምክትል ፕሬዝዳንት ጄዲ ቫንስ የሚመራ ልዑክ ወደ ፓኪስታን ስትልክ ቴህራን ለቀጣዩ ዙር የሰላም ድርድር ምንም አይነት እቅድ እንደሌላት ተናግራለች። ለ2 ሳምንታት የሚቆይ የአሜሪካና የኢራን የተኩስ አቁም ስምምነት ረቡዕ ዕለት ያበቃል ተብሎ ይጠበቃል። ነገር ግን በፓኪስታን የሚደረገው ውይይት ቢጀመር እንኳን
የውጤት ለውጥ የመከሰት ዕድሉ በጣም ትንሽ ነው ሲሉ ፍራንክ ጋርድነር ጽፈዋል። ፕሬዚዳንት ትራምፕ እንደተናገሩት አሜሪካ የኢራን ወደቦች ከዘጋቸው ለማለፍ ስትሞክር የነበረችውን የኢራንን የጭነት መርከብ ጥቃት ከሰነዘረች በኋላ ነው። ትራምፕ መርከቡ እንዲቆም ፍትሐዊ ማስጠንቀቂያ ተሰጥቶታል፣ ነገር ግን መርከበኞቹ ለማዳመጥ ፈቃደኛ ባለመሆናቸው የባህር ኃይል መርከባችን ሞተሩን በመምታት አስቆሟቸዋል ብለዋል። የኢራን ጦር አጸፋውን እንደሚመልስ አስታውቋል። የኢራን ሚዲያዎች ድሮኖች የአሜሪካ መርከቦችን ጥቃት እንደፈጸሙ ቢናገሩም ምንም አይነት ጉዳት እንዳልደረሰባቸው ዘግቧል። በአሜሪካ የቅርብ ጊዜ ድርድር ላይ ምንም አይነት ውሳኔ አልተወሰነም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንዳሉት ኢራን ከአሜሪካ ጋር በሚደረገው ሁለተኛ ዙር ድርድር ላይ ትሳተፍ እንደሆነ እስካሁን አልወሰነችም። እስካሁን ድረስ ለቀጣዩ የድርድር ዙር ምንም አይነት እቅድ የለንም፣ እናም በዚህ ረገድ ምንም አይነት ውሳኔ አልተወሰነም ሲሉ ቃል አቀባዩ እስማኤል ባጋይ ለኤፍፒ ዜና ወኪል ተናግረዋል። ፕሬዚዳንት ትራምፕ ሰኞ ምሽት ለሚደረጉ ውይይቶች በምክትል ፕሬዚዳንት ጄዲ ቫንስ የሚመራ ልዑክ ወደ ፓኪስታን እንደሚልኩ ተናግረዋል። የትራምፕ የመካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ እና የአማቹ ልጅ ጃሬድ ኩሽነርም በስብሰባው ላይ እንደሚገኙ ተናግረዋል። እሁድ ዕለት የኢራን የመንግስት ሚዲያዎች እንደዘገቡት ባለስልጣናት የባህር ኃይል እገዳ እየተቀጣጠለ የተኩስ አቁም ስምምነቱ በመጣሱና የአሜሪካ ንግግር በማስፈራራት ምክንያት በስብሰባው ላይ ለመሳተፍ እቅድ እንዳልነበራቸው ገልጸዋል። የነበሩን ዋና ዋና ዜናዎች እነዚህ ናቸው። ስላዳመጣችሁን ከልብ እናመሰግናለን። ላይክ፣ ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። መልካም ጊዜ